ጤና ይስጥልኝ የተከበራችሁ አድማጮቻችን ከብሉ ናይል ብሮድካስት ለሰዓቱ የመረጥናቸውን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የምንዋጋው ዘላቂ ሰላም ለማምጣት ነው። የተመረጠን መንግስት በኃይል በማፍረስ ዘለን 4 ኪሎ ማለት ተራ ልምምድ ሆኗል። የትግራይ ጊዜያዊ አስተዳደር እስከሚቀጥለው ምርጫ ድረስ የስልጣን ጊዜ እንደሚኖረው ጠቅላይ ሚኒስትር አብይ አስታወቁ። ታላቁ የህዳሴ ግድብ በ6 ወራት ውስጥ ሊመረቅ እንደሚችል ጠቅላይ ሚኒስትር አብይ አህመድ ተናገሩ። አሁን ወደ ዝርዝሩ እናልፋለን። የታላቁ የህዳሴ ግድብ በ6 ወራት ውስጥ ሊመረቅ እንደሚችል ጠቅላይ ሚኒስትር አብይ አህመድ ተናገሩ። የግንባታ ስራው እየተጠናቀቀ እንደሆነ የተነገረለት የታላቁ የኢትዮጵያ ህዳሴ ግድብ በ6 ወራት ውስጥ ሊመረቅ እንደሚችል ጠቅላይ ሚኒስትር አብይ አህመድ ፍንጭ ሰጡ። በቤንሻንጉል ጉሙዝ ክልል በጉባ ወረዳ በመገንባት ላይ የሚገኘው ይኸው ግድብ በአሁኑ ወቅት 74 ቢሊዮን ሜትር ኪዩብ ውሃ መያዙን አብይ ገልጸዋል። ጠቅላይ ሚኒስትሩ ስለ ህዳሴው ግድብ የመጠናቀቂያ ጊዜ ፍንጭ የሰጡት አቶ መሐመድ አህመድ ቆቤ የተባሉ የፓርላማ አባል ላቀረቡት ጥያቄ ምላሽ በሰጡበት ወቅት ነው። ዛሬ በተካሄደው የፓርላማ መደበኛ ስብሰባ ላይ አቶ መሐመድ የህዳሴውን ግንባታ ሙሉ በሙሉ አጠናቀን ሪባን ለመቁረጥ ምን ያህል ርቀት ይቀረናል ሲሉ ጠይቀዋል። ጠቅላይ ሚኒስትር አብይ ለጥያቄው በሰጡት ምላሽ በመንፈቅ ጊዜው ውስጥ ሊመረቅ እንደሚችል ፍንጭ ሰጥተዋል። የህዳሴ ግድብ ግንባታ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ብለዋል። ጥያቄውን ላቀረቡት የፓርላማ አባል ቢበዛ በሚቀጥሉት 6 ወራት በጋራ ሪባን እንቆርጣለን ሲሉ አረጋግጠውላቸዋል። ይህን ጊዜ የምንወስድበት ምክንያት ዝግጅት ስለሚፈልግና አካባቢው ሞቃታማ ስለሆነ የክረምቱን ዝናብ ስለምንፈልገው ብቻ ነው ሲሉ ጠቅላይ ሚኒስትር አጽንኦት ሰጥተዋል። የግንባታው የመሰረት ድንጋይ በቀድሞው ጠቅላይ ሚኒስትር መለስ ዜናዊ በመጋቢት 24 2003 የተጣለው የህዳሴው ግድብ 14 ዓመት ሊሞላው ተቃርቧል። የግድቡ ግንባታ ሲጀመር 5250 ሜጋዋት የማመንጨት አቅም እንዳለውም ተነግሮለት ነበር። የአማራ ብሔራዊ ንቅናቄ አብን በመወከል ከባህር ዳር ከተማ ፓርላማ የተመረጡት ዶክተር ደሳለኝ ጫኔ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነቶችን ለማስቆም የሚቻልባቸውን እድሎች ሁሉ አሟጠው እንዲመለከቱ ጥሪ ያቀረቡ። ሁለቱ ኃይሎች ለሰላም ለሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የድርሻቸውን እንዲወጡ ማሳስበዋል። ዶክተር ደሳለኝ ይህን ያሉት እየተካሄደ ባለው የተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር አብይ አህመድ ጥያቄ ባቀረቡበት ወቅት ነው። ፓርላማ አባሉ ጥያቄያቸውን ከማቅረባቸው አስቀድሞ የኢትዮጵያ ወቅታዊ የፖለቲካ ሁኔታ በተመለከተም ጠንከር ያለ ግምገማቸውን አስደምጠዋል። ባህር ዳሩ የፓርላማ ተወካይ በዚህ ግምገማቸው ማጠቃለያ ላይ ካነሷቸው ነጥቦች ውስጥ የተወሰኑት ከዚህ በታች ቀርበዋል። የሰሜኑ ጦርነት እንዲቆም ያደረገው ዋነኛ አካል የፌደራል መንግስት ሲሆን አሁንም በተለያዩ የሀገሪቱ አካባቢ ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠያቂም የሚወድቀው በፌደራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊ ሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ ፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳለቂያና መሳለቂያ ያደረገን ችግር ሲሆን ከዚህ ግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም ብለዋል። ዘገባው ኢትዮጵያን ኢንሳይደር ነው። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያም ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ብለዋል። አክለውም የኤርትራ ህዝብ ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው ሲሉ ገልጸው ተባብረን መልማት ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ ዕቅድ አይደለም ሲሉ ተደምጠዋል።
ጠቅላይ ሚኒስትሩ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ሲሉ ለህዝብ ተወካዮች ገልጸዋል። ማንም ደፍሮ ሊሞክረን አይችልም፣ በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ነው ብለዋል። የቀይ ባህር ጉዳይ ለኢትዮጵያ ህልውና ጉዳይ መሆኑን ያረጋገጡት ጠቅላይ ሚኒስትሩ 130 ሚሊዮን ህዝብ ጫፍ ተሰምሮለት ተዘግቶ እስር ቤት ሊኖር አይችልም ብለዋል። አድማጮቻችን ለሰዓቱ የነበሩ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም